እንዴት ነህ ናትዬ? ሰላም ነህ? የሚገርም ቦታ ላይ ተገናኘን። የሚገርም ቦታ ተገናኘን። አይገርምም? እንደምን አለ? ሰላም ነው ወይ? ካላይስ ይባላል። ፈረንሳይ ድንበር በፈረንሳይና በእንግሊዝ ድንበር መካከል ያለው ይሄንን ሳይው ይሄንን ባህር ቆሜ ያዞረኛል። በዚህ ባህር ይገበራል። ግብር ነው እየተገበረ እንደው እንዲህ አይነት ነገሮች ስታይ ምን ይሰማል? አይ አልሄድም ነው ላይ አይዞህ እስራኤል ና አይዞህ ና ይኸውልህ አያት 38 ኪሎ ሜትር 38 ኪሎ ሜትር ይኸውልህ እንግሊዝ እቹት አሁን ያለንኛ እዚህ ጋር ነው ያለው። እንዴት ነህ ናትዬ? ሰላም ነህ? የሚገርም ቦታ ላይ ተገናኘን። የሚገርም ቦታ ተገናኘን። አይገርምም? እንደምን አለ? ሰላም ነው ወይ? አዎ። ይሄ ምንድነው ይሄ አካባቢ? እኔ ምክንያቱም የሚገርም ነውና በታሪክ ስንሰማ በጣም ታሪካዊ ቦታ ነውና ምንድነው ይሄ የሚባለው ቦታ? ካላይስ ይባላል። ፈረንሳይ ድንበር በፈረንሳይና በእንግሊዝ ድንበር መካከል ያለው እና ብዙ ጊዜ ሰዎች ከኢትዮጵያ ተነስተው በሱዳን በሊቢያና በጣሊያን አድርገው ይመጣሉ። እንዲሁም በግሪክና በቱርክና በግሪክ የሚመጡ ሰዎች የቤልጅየም የእንግሊዝ አየር ወይ ደግሞ ባህሉ ሳይስማማቸው ሲቀር ያው የኢትዮጵያ ሕዝብ አብዛኛው እንግሊዘኛ ተናጋሪ ነው እና ከዚህ አንፃር ወደ እንግሊዝ የተሻለ ህይወት ለመፈለግ የፈረንሳይን ድንበር አቋርጠው የፈረንሳይ መንገድ ሁሉ አቋርጠው ወንድም እህቶቻችን ወደ እንግሊዝ እንግዲህ በዚህ ነው የሚሻገሩት። ብዙ ሰዎች ወደ እንግሊዝ የተሻገሩ ሰዎች ይህን መንገድ ያውቁታል። ካላይስ ይባላል። አሁን ወደዚህ እየሄድን ያለ ነው። እዚህ ጋር የምናየው ደግሞ የድንበር ጠባቂ መኪና ነው። ፖሊስ እነዚህ ድንበር ላይ ምናልባት ልናገኛቸው እንችላለን። እናያለን። ባህሩ እንደምታየው ከዚህ ይሄ የምታየው ባህሩ ይሄ ነው እንግዲህ ጭልም ያለው ባህር ነው። ጭልም ያለው ይሄ ባህር ነው። ሰማይ ነው የሚመስለው ግን ያው በጣም ብዙ ሰው ያለቀበት ነው። በኋላ ላይ እንመጣበታለን። የሚገርም ነው። ይሄ እነዚህ አሁን የፖሊስ ጠባቂዎች ናቸው ማለት ነው። እነዚህ እንትኖች ናቸው። ምንድነው የሚባለው በሀገራችን ድንበር ጠባቂዎች ናቸው። እነሱ ናቸው። እነዚህ ይዙና ፖሊስ ያስረክባሉ። አሁን ሰዓቱን እንግሊዝ ለመግባት ከዚህ በጣም አይ ቲንክ ቅርብ ይመስለኛል። ስላልሄድኩበት ነው ግን ብዙ ኢትዮጵያን ሞክሮ በቃ እዚህ ነው አሁን ሞት የሚባለው። ቀደም መንገድ ላይ አላየም? አንድ አበሻ ዋካየና አሁን እኛ በመኪና ስንመጣ ስንት ሰዓት ፈጀብን? አንድ 20 ደቂቃ ፈጅቶብናል። አሁን እሷ ቢያንስ 2 ሰዓት ይፈጅባታል። ዳገት ነው ምናምንና ልትያዝን ትችላለች እና ክንምንም ብላ የት ነው የሚይዟት? አሁን ነው የሚይዟት ወይስ እዛ ላይ መንገድ እዛው መሀል ላይ ሊይዟት ይችላሉ? እንግዲህ እዚህ ጋር ነው ልትያዝ የምትችለው። እዚህ ጋር ነው። እዛ ጋር የአካባቢ ነዋሪ ልትሆን ትችላለች በሚል ሰዎች ላይ ጠረጥሩ ይችላሉ። ግን እዚህ ቦታ ላይ በዚህ አለባበሷ የያዘችው ሻንጣ ምናምን በሱ እዚህ ቦታ ላይ ከመጣች እኛም እርግጠኛ አይደለንም እኮ ወደዚህ እንደምትመጣ። ግን ያያዘችው አለባበሷ እኔ ከዚህ በፊት የሄድኩበት መንገድ ስለሆነ አውቀዋለሁ። እንደዛ ነው የሚያለፍኩትና አሁን ስንመለስ እናገኛታለን። አንተ ታውቀዋለህ። አሁን እናገኛታለን። በተቻለ መጠን እኛ መርዳት ያለብን ነገር እንረዳታለን። ግድ ነው። የሀገራችን ልጅ አይደለች? መርዳት ግዴታ ይላልና እንደው እንዲህ አይነት ነገሮች ስታይ ምን ይሰማል? ወይ በጣም ብዙ ነገር ነው የሚሰማኝ። በስማ አሁን እያስታወስክ እንግዲህ እንትን ልትለኝ ነው እና ይሄ አሁን ብርዱ ይኸውልህ ተመልከት። እንግዲህ እኔ አስታውሳለሁ አንድ ሀገር ላይ ነውና ያው መጽሐፉ ላይ ጠቅሼዋለሁ። ጫማ አላረኩም። ኢማጂን እንዲህ ለብሰን እንኳን ብርዱ እንትን ይላል ያንቀጠቀጣል። ጫማ ሳላደርግ እንደዚህ አይነት ሳር ያስታውሰኛል። ይሄ እንደዚህ አይነት መንገዶች እና በእግሬ ነበር ስሄድ የነበረው አስታውሳለሁ። ቀላል አይደለም እና ያንን ህይወት አልፈህ ዛሬ ላይ ቆመ ስታስብ አልፏል ብለህ ልታስብ ትችላለህ። ግን ስሜቱ አሁን አንተ ስታስታውሰኝ ስሜቱን ሲቀሰቀስብኝ የሚሰማኝ ስሜት አለ። ህመም አለው፣ ስቃይ አለው። በጣም ይሄን ያለፉ ሰዎች ያውቁታል። ቀላል አይደለም። እና ስደት ዝም ብለህ እንዲህ ውድቅ ብለህ የምትወጣበት ነገር በጣም ዝግጅት ይፈልጋል። የስነ ልቦና ዝግጅት ይፈልጋል። የፋይናንሻል ዝግጅት ይፈልጋል። የአካላዊ ዝግጅት ይፈልጋል። ጠንካራ መሆን አለብህ። ይሄን መጋፈጥ አለብህ። እንግዲህ ለአንድ እንጀራ ነው ይሄን ሁሉ የምናልፈው። ግን አሁን ስታየው አሁን ይሄንን ባህሩን ታየዋለህ። ብዙ ነገሮች እያየህ ነው ያለው።
ብዙ ሰው ህይወቱ እየጠፋ ነው ያለው። ግን ከዛን አገር መጥተው ይሄንን ተራራስ አቋርጠው ባህር ተሻግረው የሚሞቱ ሰዎች ስታይ የሚያሳዝን ነገር ነው። ይሄን እንዴት ነው አንተ የምትከምተው? አሁን ለምሳሌ በከፍተኛ ሁኔታ በዚህ ባህር ላይ የሚሞቱ ሰዎች በጣም የተማሩ ብዙ ልምድ ያላቸው እንግዲህ አሁን በጣም በብዙ መንገድ ብዙ ነገር ያሳለፉ ሰዎች ናቸው። አሁን እንደምታያቸው እነዚህ አሁን ፖሊሶች ቼክ እያደረጉ ነው። እኛ እንትን ያላሉ ያው ኦልሬዲ እዚህ ነዋሪ ናቸው ብለው ነው ያውቃሉ። ኢንተርቪው እያደረግንም እንደሆነ ያውቃሉ። ይሄን ነው በጣም የሚገርም ነው። በቃ እዚህ እንውጣና ነው በሳይክሎም ሲሄዱ ተመልከተ። ሴኩሪቲ ነው ጠቅላላ አይተው ገባ በደንብ ያው ጠቅላላ በሙሉ እዚህ ጋር ያለው በሙሉ ሲቪል ነው እና ምክንያቱም ከፍተኛ ቁጥር ፍሰት ያለበት ይሄ ተሰዳጁ የሚመጣው እዚህ ነው። እቺ ነች በቃ የምታገናኙ በቃ እንትን ነች እኮ በጣም እዚች ጋርና እዚች ጋር ነች። አብሮቹ ቤት ጋር ነው የሚሄዱት። አሁን የኛ ኢትዮጵያውያን ቤት በኩል ነው እዚች ድረስ መጥተው ከዚህ በኋላ አለ ትራንስፖርት እንትን ጀልባ አለ አየሁን እዛ ጋር ይታያል። አሁን ልክ እንዲህ ጀልባ ይመጣል ወይ እዛ ጋር ሊሆን ይችላል የምትገናኘው ወይ እዚህ ጋር ሊሆን ይችላል። አሁን ፖሊሶቹ የመጡበት መስመር ነው የምንሄደው። ለምን እዛ ጋር ነው እነሱ የሚቆጣጠሩት እነዚህ የድንበር ጠባቂዎች አይታችኋል አይደል? እቺኛው መንገድ ነች ወደ እንግሊዝ የምታስገባው። ለምን አጭር ነች። ማዶ ላይ እንደዚህ ላይ ቆመን እናየዋለን ፊት ለፊት። በጣም የሚገርመው ነገር አሁን ተመልከት፣ ይሄ የፈረንሳይና የእንግሊዝ ቦርደር ነው። ቦርደሩ ደግሞ ባህር ነው። እንግዲህ ተመልከት ይሄን አሁን እዚህ ጋር ስታየው እንግዲህ በፊት እኔ ስሰማ እዚህ ጋር ይሄ ቡንከ ነው የሚሉት አይደለም? ለዛጋ ምንድነው በእንግሊዝና ፈረንሳይ ጦርነት ገጥሟል የሚባለው በፊት ከዚህ ጋር ነበረ። እኔ ስሰማ በደም ታሪኩን የሚያውቁ ሰዎች ቢናገሩ ይሻላል ከኔ። ግን ጭላንጭል የሰማሁት ምንድነው ከዚህ ጋር ፌንስ ያደርጉ ነበር፣ ዲፌንስ ያደርጉ ነበር፣ ይከላከሉ ነበር። መከላከያ በቃ ይሄ በሙሉ የምታየው አደገኛ ነው። አጥር እንትን ነው። ይኸውልህ አደገኛ አጥር ይታያል። ወደዚህ ማለፍ አትችልም። ይኸውልህ አያት 38 ኪሎ ሜትር ይኸውልህ እንግሊዞቹት እቹት አሁን ያለንኛ እዚህ ጋር ነው ያለው 38 ኪሎ ሜትር በጣም ትንሽ ነው። ይሄ ባህሩ ይሄ የምታየው ፊት ለፊት እኮ ይሄ ጠቅላላ የምታየው ባህር ነው። በመርከብ በፈጣኑ መርከብ በ38 ኪሎ ሜትር ማለት እኮ 30 ደቂቃ ማለት 30 40 ደቂቃ ማለት። ይሄ እንግዲህ ይሄ የምታየውን ተመልከቱ። አሁን ይሄ በሙሉ ወገኖቼ እየገቡ የሚያልቁት እዚህ ላይ አሁን ይኸውልህ ታየዋል። ይሄ በጣም የሚገርም ነገር ነው። የሚገርም ነገር ነው በጣም። አሁን ይሄን ባህር ሳየው ምን ያሳውሰኛል መሰለህ? አንዴ ነው የዛሬ 12 ዓመት አካባቢ ላይ ይሄንን ህይወት ኖሬዋለሁ እኔ። የሚገርም ነው እዚህ ባህር ውስጥ እዚህ ባህር ላይ ማለት እዚህ ፈረንሳይ ባይሆንም ሌላ ቦታ ላይ ይሄንን ባህር ረጅም ሰዓት ያቋረጥኩት። የሚገርም ነው። አሁን መጽሐፉ ላይ ያነበብከው ያ ታሪክ ተስፋ የቆረጥኩበት ታሪክ እንደዚህ አይነት ባህር ላይ ነው። ይኸው ጸጥ ብሎ ዝም ብሎ ይሄ እኮ 50 ሜትር ወይ ደግሞ ማነው 100 ሜትር 50 ሜትር ጥልቀቱ እኮ ዲፕ ነው ማለት የምትተርፍበት ሁኔታ የለም። ራሱ ሲሆን ያዞርሃል እንኳን ልትሄድበት እዚህ ሳይው ራሱ ያዞረኛል። ይሄን እንደዚህ አይነት ነገር ስታይ በጣም የሚገርም ነው። በቃ የሚገርም ነገር ነው የምታየውና በጣም እነዛ ጉርጓዶች አየው ያረፈበት ነው። ታኮሱበት እኔ እርግጠኛ አይደለሁም ግን እንደዛ ሲያወሩ እዚህ ፈረንሳዮች ባለፈው የዛሬ 2 ዓመት መጥቻለሁ። እዚህ ሲያወሩ ሰምቻለሁ። ይሄ አጥር የታጠረው ማለፍ አይፈቀድም። እሱ ብቻ አይደለም ኢቭን ራሱ እዛ እንትኑ ዋዋየው አደገኛ ነው። ሊስብም ይችላል። ከዚህ አሁን እዛ ይታያል ያ ባህር አብዛኛው አየህ መርከብ ይታያል። አብዛኛው ሰው ወደዛ ነው የሚሄደው። አየው አያት ያስይዘው እንትኑ መርከቦቹ አየው በቃ ይሄ ከዚህ ወደ ማዶ እኮ አሁን እንግሊዝ ነው። በቃ ይሄ ማዶ በቃ እንግሊዝ እዛ ጋር አይደለም፣ ወደዚህ አይደለም እንግሊዝ ወደዚህ ነው። አሁን ስለጨለመ ጉሙ ሸፍኖት ነው እንጂ ፀሐይ ቢሆን በደንብ ይታያል። ማለት የሆነ ብዙ መርከቦች የሆነ ጭላንጭል ነገር ታያለ። እኛ በካሜራ አይተነው እንደዚህ አርቀርበ በማይክሮስኮፕ ታያል። ቢገርም በቃ በስመ አብ ወወልድ ወመንፈስ ቅዱስ። አስፈራ አይደለ? በጣም የሚስብ ነገር አለ።
ያዞራል። ገባ በጣም ነው የሚያዞረው። ወደዛ ስታይ በጣም ያዞራል በጣም። እና እንግዲህ ተመልከተ እስራኤል ይሄንን መንገድ አልፎ ነው እንግዲህ እንግሊዝ የገቡ ሰዎች ዛሬ ላይ እንፈርጃቸው አንችልም። እንግሊዝ ውስጥ ያሉ ሰዎች ይሄንን መንገድ አልፎ ስቃይ አልፎ ነው እነዚህ ሰዎች እንግሊዝ ውስጥ ያሉ ሰዎች ኢትዮጵያኖች በጣም ለፍተው ድክመው ይሄን ሁሉ መንገድ ኢማጂን ከኢትዮጵያ ሱዳን፣ ከሱዳን ሊቢያ፣ ከሊቢያ ደግሞ ጣሊያን ላምባዶዛ ማለት ነው። ከላምባዶዛ ደግሞ ጣሊያን አቋርጠው ስዊዘርላንድ፣ ጀርመን መጥተው ፈረንሳይ መጥተው ፈረንሳይ አቋርጠው እንግሊዝ ገብተው ይሄ ሁሉ ስቃይ አይተው እንግዲህ ኢትዮጵያ ሀብት እናፈራለን፣ ቤተሰብ እንለውጣለን፣ እንቀይራለን ብሎ በጣም በብዙ የስነ ልቦና ጥቃትና በብዙ የገንዘብ በብዙ ችግር ውስጥ ያሉ ኢትዮጵያኖች አሉ። የኢትዮጵያ ሕዝብ ይህንን ሊመለከት ይገባል። ይሄን ሁሉ መንገድ ነው አልፎ መጥተው እንትን ያሉት። እነሱን የእንግሊዙን እንናገረው እንጂ የጀርመንም የቤልጅየምም እንዲሁም በመላው ኢሮፕ ላይ ስካንዲኔቪያ ሀገር ያሉት ኢትዮጵያኖች ይህንን መንገድ አቋርጠው መጥተው ይህን ዋጋ ከፍለው መጥተው በኢትዮጵያ ሕዝብ የኢትዮጵያ መንግስት ቢሆን ይህን ሊመለከት ይገባል። ለስደት የተዘጋጁ ወዳጆቻችን እኔ ይሄን አይቻሁን ይሄንን ከግምት ውስጥ ሊያስገቡት ይገባል። ምክንያቱም ኢትዮጵያ ውስጥ ያለው ሰው ምን ያህል መከራ በስደት ምን ያህል ስቃይ እንዳለ ብዙ ሰው አይገባውም። ገንዘቡን ነው የሚያየው፣ አለባበሱን ነው የሚያየው፣ ሰው መሻሻሉን ነው የሚያየው። ግን እንዲህ አይነት ፈተናና እንዲህ አይነት መከራ እኔ አሁን ዞሮብኛል። ምክንያቱም እንዲህ አይነት ነገር አይቼ ስለማላውቅ ስለ እውነት ነው የመጣሁት። እኔ ከኢትዮጵያ ከአዲስ አበባ ወደዛ እንደውም እየቀረብን ብናወራ አሪፍ ነው። ታየዋለህ በደንብ እና ሳየው በጣም የሚያሳዝን ነገር ይዘገንናል። እና እኔ እንዲህ ስታየው ራሱ ያዞርሃል። ወገኔ እዚህ ባህር ውስጥ ነው ያለፈው። በጣም ብዙ ሰው በጣም ስንት እናት ትጠብቃለች፣ ልጄ ትመጣለች፣ ልጄ ይመጣል፣ ስንት ቤተሰብ ይጠብቃል፣ እህት ወንድም ይጠብቃል። ብዙ ሰዎች እኛም ማናቃቸው እዚህ ባህር ውስጥ የቀሩ ብዙ ሰዎች አሉ። የባለፈው ቪዲዮ የላምባዶዛን አይተከዋል። በጣም ብዙ ሰው ነው ያለው። እንደዚህ በአካል ሳይው ደግሞ እኔ ያማል። ብቻ እኔ እግዚአብሔር ለምረት ወይ ደግሞ ይሄን ይኸውልህ ብዙ ሀገር አቋርጠን ነው የመጣው። እንዴት አድርገን እንቀየው ህዝባችንን? እኔ አሁን ጭንቅላቴ ውስጥ ይገርማል። ይሄን በማየቴ ብዙ ነገር በጭንቅላቴ ውስጥ ይመጣልና እንዴት አድርገን እንቀየው? ምን እናድርግ? አሁን እኮ ይሄን ስታይ ሰብአዊነት ካለ ያማሃል። ለምን ስንት ወገኖች እዚህ አፈር ላይ ሳይቀበሩ ስንት ወገኖች እዚህ ባህር ውስጥ ቀሩ? ስንት እህቶቼ ስንት ወንድሞቼ ቀሩ? በእውነት በስደት ላይ ሆነው ለቤተሰቦቻቸው የሚያደርጉ ሊመሰገኑ ይገባቸዋል። ለሀገራቸው ይሄንን ኢትዮጵያዊ ነኝ የሚለው ሰው ነኝ የሚለው ሊያስበው የሚገባ ጉዳይ ነው። ናቲ በእውነት እኔ በህይወቴ እንዲህ አይነት ነገር አይቻልም። እኔ አሁን ለምሳሌ ላነሳው ጥያቄ እንዴት እንቀይረው የሚለው ሐሳብ አካሄድህ ለምሳሌ ባህሩ ራሱ የሚስበኝ ነው የመሰለው። አሁን አካሄድህ ራሱ አንተ ይሄንን መንገድ ስለማታውቀው ነው ሄደህ አልፈህበት አታውቅም። እኔ አሁን አንተ እሱ ጋር ሆነ ነው እኔ አሁን ይሄኛው አጥር ባይኖር ወደዛ ታች ልቀርብም እችላለሁ፣ አልፈራም። ለምን ኦልሬዲ ልምድ ስላለ። አንተ ግን እዚህ ጋራ ካካሄደ ጀምሮ የሰዎቹ ያለፉበት መንገድ ውስጥ እያየሁህ ነው። አዎ ለምሳሌ እኔ ኖርማል አይደለም የሚሆንኩት። ምክንያቱም ሰብአዊነት ሲኖር ጭንቅላት ውስጥ የሰው ልጅ ምልህ ችግር ሲደርስበት ሰው ተናዶ ሰውን ለመግደል ሲነሳ አእምሮን ስቶ ነው። እኔ አሁን እዚህ ጋር ልክ ሳያቸው የወገኖቼ ደም የወገኖቼ እንባ ነው ውስጥ የሚታየው እና ጭንቅላቴ ኖርማል አይደለም አስተያየቱም አመለካከቱም። እና እግዚአብሔር ፈጣሪ ነፍሳቸውን በገነት ያኑርልን፣ ፈጣሪ ይጠብቃቸው። ፈጣሪ እንዲህ አይነት ዋጋ የከፈሉ ወገኖቻችን በእውነት በስደት ላይ አይ አልሄድም ነው ላይ አይዞህ እስራኤል ና አይዞህ ና አለን አይዞህ ስበት አለው አይደለም ና አይዞህ ጋራ በደንብ ታየዋለህ። ና እዚህ ጋር አይዞህ ለመሰለ እንትን ሊኖር ይችላል አታውቀውም። አይ አይዞህ ይኸውልህ ቅድም ላነሳው ሐሳብና ጥያቄ ለመቀየር የምንችለው እንደዚህ አይነት ስራዎችን ስንሰራ ነው። አሁን እኛ ረጅም መንገድ ተጉዘን የመጣ ነው። በጣም ረጅም ሰዓት ከ7 ሰዓት በላይ ተጉዘን የመጣ ነው። በየመንገዱ የተቻለንን እየሰራን ያለ ነው። አሁን ልክ እንደኛ ደግሞ በዚህ መንገድ ያለፉ ሰዎች በከየሀገሩ እየመጡ ማስተማር ለሰው ማሳየት። ትልቁ ችግር ምንድነው? ኢትዮጵያ ውስጥ ያለው ወጣት ወይ ደግሞ ኢትዮጵያ ውስጥ ያለው ሰው ህዝብ የሚያየው
መንገድና ህንፃ ነው። ይህንን አያይም። አብዛኛው ደግሞ በውጭ ያሉ ኢትዮጵያኖች የሚያሳዩት ወይ መርከብ ላይ ሲሄዱ ነው፣ ወይ በአውሮፕላን የሆነ ቦታ ወይ ምግብ የሆነ ሬስቶራንት ገብተው ነው፣ ወይ ደግሞ የሆነ መንገድ ላይ ልብስ ለብሰው በቃ እንዳለፈላቸው ምንም ችግር እንዳላጋጠማቸው ሆነው ራሳቸውን እየዋሹ ለሰው ያሳያሉ። ያንን እያዩ ሰዎች እሷ አለፈለት እሷ አለፈላት እያለ ይህንን መንገድ ይመጣሉ። ስንት ሰው አለቀ ይኸው በላይ ማስረጃ የለም አይደል እንዴ? ስለዚህ ማስተማር ያለብን እውነታውን ነው፣ ሪያሊቲውን ነው፣ ትክክለኛ ህይወቱን ነው። እኔ እንግዲህ መጽሐፉ አይደለም ዋና ቁም ነገሩ ማህበረሰቡ እንዴት ይተርፋል ነው። እውነት ነው። በድል ነው የተረፍኩት እኔ በድል ነው የተረፍኩት። ልክ እንደኔ በድል የተረፉ ሰዎች አሉ፣ ደግሞ ያለቁ ደግሞ በጣም ብዙ ሰዎች አሉ። በጣም በሚያሳዝን ሁኔታ አሁን 5 ደቂቃ እንኳን 10 ደቂቃ እንኳን ቆመን እንዴት እያንተፈተፈን እንደሆነ የብርድ ታየዋለህ። በቅዝቃዜ ቀላል አይደለም። በጣም ምን ልፈልግ ነው? በአጠቃላይ ማህበረሰቡ ማንቃት ያስፈልጋል። እኛም ተቀራርበን መስራት አለብን እና ስደት ከፍተኛ የሆነ ኢንቨስትመንት ይፈልጋል። ራሱን የቻለ ተቋም ኢንስቲትዩት ነው። በደንብ ሊሰራበት የሚገባ ነው። እና እኛ ይሄን አቋርጠን መተናል። ይሄንን እያሳየን ያለ ነው ማለት ነው። በጣም የሚገርም ነው። በጣም የሚደንቅ ነገር ነውና እኔ አሁን ምን እንደመጣብኝ ታውቃለህ ወገኔ? ይሄን መከራ ይሄን ስቃይ አይቶ ለምን እንደሚጣላ ለምን እንደሚተማማ በስደት ላይ ከመጣ በኋላ ይሄንን ፈተና ካለፈ በኋላ ለምን እንደዚህ እንደሚሆን ራሱ በጣም እየገረመኝ ነው ያለው። ምንድነው እንዲህ አይነት ነገር ሊበታት ይሄንን መከራ አይተን ይሄንን ስቃይ አይተን ይሄን ሁኔታዎችን ተረድተን እንደገና እንዲህ አይነት ነገር ስንበታተን ስንሰዳደብ ስንጠላላ ደግሞ ያሳዝናል። በጣም ነው ያሳፍራል። በጣም ያሳዝናል። በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው። እውነት ነው፣ ልክ ነው። ግን በትምህርት ደግሞ እንቀይራለን። በመማማር እርስ በርስ በመወያየት በትምህርት በማንቃት መቀየር እንችላለንና ለሰዎች ለማሳየት የተነሳሳውበት ነገር ምንድነው? እግዚአብሔር እድል ሰጠኝ ማለት ከሞት ጋራ ተናንቄ ከአንድም ከ6 ከ7 ጊዜ በላይ ከሞት የተረፍኩ ሰው ነኝ። ገብቷል አይደለ? ይኸውልህ እዛ ጋር ነው አየሁ። አሁን ፖሊሶቹ ቅድም የነበሩት እዛ ነው አየሁ። ይኸውልህ አብዛኛው ሰው ወደ የሚሻገርበት ያው መርከቦች በአት መርከብ ይታያል። ያው ወደዛ ነው የሚሄድ። ይገርም ነው። ስለዚህ እግዚአብሔር እድል ሰጠኝ። እግዚአብሔር እድል ሰጠኝ። የሰጠኝን ይሄንን እንዳስተምርበት ነው። ስለዚህ በደስታ ነው እንትን እያልኩ ያለሁትና እኔ እዚህ በመገኘታችን በጣም ደስ ብሎኛል። እስራኤል ካንተ ጋር ደግሞ እውነት የምር ይሄ ህልም ነበረ። እዚህ ቦታ ለመምጣት ህልም ነበረ። ይሄ ህልም ተሳክቶ በማየቴ ደስ ብሎኛል። በእውነት እንኳን ደስ ያለ። በጣም እግዚአብሔር እድሜና ጤና ይስጥህ። ስለዚህ እንግዲህ አንተም አይተኸዋል። እዚህ ጋራ ለሰዎቹ እንደው እኔ የራሴን አስተላልፌያለሁ። አንተስ ምን ትላለህ? እንደዚህ አይነት ባህር አቋርጠህ መጣህ፣ እንደዚህ አይነት መንገድ አላለፍክም። እንደው ካየው ነገር ምን ታስተላልፋለህ? በአንተስ በእውነት ይህንን ባህር ቆሜ ያዞረኛል። በህይወቴ እንዲህ አይነት ነገር አላየሁም። እንዲህ አይነት ነገር አልመጣሁበትም። ከኢትዮጵያ በአውሮፕላን ተነስቼ ነው የመጣሁት። አውሮፕላን ነው ተነስቼ የመጣሁት። ይሄንን ሳየው እንኳን ሊሄድበት አይደለም ቆሜ እንኳን ያዞረኛልና ውድ ኢትዮጵያውያን ወንድሞቼ እህቶቼ፣ ይህ የምታዩት ባህር ነው። ማዶ ላይ ስንሻገር እንግሊዝን ነው የምናገኘው። ብዙ ኢትዮጵያን በመከራ በችግር ውስጥ ህይወት ያልፍልናል ብለው የገቡበት ስቃይ መከራ ያዩበት ከዛ አልፎ ደግሞ እንግሊዝ ሀገር የገቡበት ባህር ነው። እኔ እዚህ ለቆምኩት አዞረኝ። በሄድበት ምን እንደምሆን እግዚአብሔር ብቻ ነው የሚያውቀው። ኢትዮጵያውያን ይህን መከራችንን ችግራችንን በስደት ላይ የምንኖር ኢትዮጵያውያን እንዲህ አይነት ስቃይ እንዲህ አይነት መከራ እያየን ለምን እንደምንከፋፈል፣ ለምን እንደማንረዳዳ፣ ለምን ነገሮችን ሁሉ ቅን በሆነ አመለካከት እንደማናይ ግራ ይገባኛል። የሰው ልጅ መቼም ሲሞት ሁላችንም እናለቅሳለን፣ እንቆጫለን። ቆመን መረዳዳት ግን አንችልም። ስለዚህ ኢትዮጵያውያን ከመከፋፈል ከማዘን
ከማልቀስ የሁሉ መከራ ችግር ያያችሁ ኢትዮጵያውያን አገራችን ሰላም ብትሆን አገራችን በኢኮኖሚ ብታድግ አገራችን እኛ ጥሩ ነገር ብናረግላት ከዚህ የተሻለ የበለጠ ሀገር አለ። ተራራው፣ ውሃው፣ መንገዱ፣ አፈሩ የተቀደሰ ሀገር ነው። ግን በእኛ ድክመት፣ በእኛ ክፋት፣ በእኛ ኋላ ቀርነት አገራችን ወጣቱ እየተሰደደ ለዚህ ባህር ይገበራል። ግብር ነው እየተገበረ። ስለዚህ እኔ ወገኖች ሀገራችን ላይ ያለውን ችግራቸው አይደለም ለማለት ሳይሆን ሀገራችንን ነቅተን እንገንባት፣ የሚመጣውን ጄኔሬሽን እናድነው። ሀገራችን የተሻለ ነች ከሌላው ሀገር ላይ። እንግዲህ ከኔዘርላንድ ተነስተን ቤልጂየም፣ ከቤልጂየም ፈረንሳይ፣ ከፈረንሳይ ደግሞ እዚህ ወገኖች የሚያልቁበት ባህር ደርሰናል። ካልሲ ይባላል እና በእውነት እኔ የምለው ምንድነው ወደፊትም በአለኝ ሚዲያ ለመስራት ዝግጁ ነኝ። ካንተ ጋር ደግሞ ይሄን ሆኖ ከእንደዚህ አይነት ኢትዮጵያዊ ከእንደዚህ ገና በእድሜ በጣም በሚበልጥ ወጣት ልጅ ይሄ ሲተረክ ትልልቆች በእድሜያችን የበሰልን በእድሜያችን ተማርን ብለን የምንል ምንም ችግር ሳናይ የምንመጣ ኢትዮጵያን ምን ልንማር ይገባል? እግዚአብሔር ለሁላችን ልቦና ይስጥ። አሜን። እግዚአብሔር ሰላም ያደርሰና እኔም በመጨረሻ ማስተላለፍ ፈልገው ቴንኪው በጣም ነው የማመሰግነው። እዚህ ድረስ መጥተህ ጊዜህን መስዋዕት አድርገህ ገንዘብን መስዋዕት አድርገህ ያንተ ራዕይ የኔም ራዕይ ነው፣ ያንተ ድካም የኔም ድካም ነው፣ ያንተ ሐሳብ የኔ ሐሳብ ነው ብለህ ስለመጣህ አመሰግናለሁ። በእውነት ትልቅ ምስጋና አለኝ። እስራኤል መጨረሻ ከኢትዮጵያ አዲስ የተጀመረ አንድ እኔ የማልስማማበት የማልግባባበት ነገር አለ። የቱርና ፕሮግራም የሚባል ፕሮግራሞች ይተላለፋሉ ወይ ደግሞ አንዳንድ ሰዎች ጀርመን ገባው፣ ፈረንሳይ ገባው፣ አሁን ደግሞ እዚህ ሀገር ገባው ምናምን ብላችሁ የሰውን ሀገር እያደነቃችሁ የሰው ልብ እያሸፈታችሁ ያላችሁ የሚዲያ ሰዎች አላችሁ። ስራችሁ ጥሩ ነው፣ ክፋት የለውም። ስራችሁን እየሰራችሁ እንዲህ ያለውንም ነገር ደግሞ ለማህበረሰቡ ብታስተምሩ ጥሩ ነው። ምክንያቱም በጣም ብዙ ሰዎች የሰው ሀገር እያዩ እየናፈቁ ባህር እያቋረጡ እዚህ ሀገር ገብቼ ልሙት የተቀደሰ ሀገር በሚል ስሜት ልባቸው ሸፍቷልና ይህንንም ከግምት ውስጥ አስገቡት። ስራችሁ ጥሩ ሆኖ ሳለ ነገር ግን መልካሙን ብቻ እያሳያችሁ የሰዎች ልብ እንዳሸፍት ባይሆን ጥሩ ነው ብዬ እመርጣለሁ። ሌሎቻችሁም ደግሞ ይህንን መንገድ ለመወሰን በቃ ግዴታ ነው እኔ መኖር አልፈልግም እዚህ ሀገር ብላችሁ እንኳን ብላችሁ ብታስቡ ሪያሊቲው ይሄ ነው። ይህን ሪያሊቲ ለመኖር የስነ ልቦና ዝግጅት ያስፈልጋል፣ የገንዘብ ዝግጅት ያስፈልጋል፣ አካላዊ ዝግጅት ያስፈልጋል። ወደ ቤተክርስቲያን አይደለም የምትሄዱት፣ ከሞት ጋር ለመጋፈጥ ነው የምትሄዱት። ይሄን ሁሉ አውቃችሁ መታችሁ ማረፊያችሁ እዚህ ነው። እድለኛ ሆናችሁ ካለፋችሁ ከዚህ ማዕበልና ከዚህ ወጀብ ካለፋችሁ እንግሊዝ ይገባል። እንግሊዝ ከተገባው በኋላ ያለውን እንግሊዝ ያሉት ከዛ ደግሞ አንድ ቀን ቪዲዮ እንሰራላችሁ። እንግሊዝ ያሉት ሰዎች ይናገሩት። ቀላል አይደለም። ይሄን ሁሉ አልፈን መተን ይሄ ነው መጨረሻችን ያሉ ብዙ ማቃቸው እንግሊዝ ውስጥ የሚኖሩ ኢትዮጵያኖች አሉ። ኢትዮጵያ እውነት ነው ያለው ነገር ደስ አይልም፣ ግን እንደው ላላችሁት ሰዎች እኛን ይሁንና በእኛ ተማሩ። እውነት እግዚአብሔር አሟልቶላችሁ ገንዘብ ይዛችሁ በቪዛ ትኬት ቆርጣችሁ ይሄንን መታችሁ የምትጎበኙበት ዘመን ያምጣላችሁ። እኛ ያለፍንበትን ሳይሆን ከኛ በላይ የሆነ በረከት ደርሷችሁ አልፎላችሁ ብናያችሁ ደስ ይለናልና በመጨረሻ ነው የምለው በጣም ስለተከታተላችሁ እናመሰግናለን። እስራኤልን በጣም ቴንክ ዩ